የኢራንን ስልጣኔ በአንድ ጀንበር እና ኢራንን ለማውደም 4 ሰዓታት ብቻ ይበቁናል። መሰረተ ልማቶቻቸው ይወደማሉ። የኃይል ማመንጫዎቻቸው ዳግም አገልግሎት መስጠት እንዳይችሉ ይደረጋሉ። ይህን ኢራን በቀጣይ የቀነገቡ ሰዓታት ሆርሙዝን ቃል ከፈተች በተግባር ታዩታላችሁ የሚለው የዶናልድ ትራምፕ ዛቻ ዓለምን ጭንቅ ውስጥ የከተተ ነበር። ሰላም ቤተሰቦቻችን፣ የዕለቱን አዳዲስ መረጃዎች ይዘን መጥተናል። ቪዲዮውን ላይክ በማድረግ ይጀምሩ። እናም ከሊቅ እስከ ደቂቅ በቀጣይ ሰዓታት በመካከለኛው ምስራቅ በፋርሶች ምድር የሚወርደው መዓት ምን ሊሆን ይችላል? ዓለምስ ወደ ምን አይነት መልክ ትቀየር ይሆን የሚለውን ደቂቃዎችን መቁጠር ጀምሩ። ሆኖም በ11ኛው ሰዓት ዓለምን እፎይ ያሰኘ የብስራት ዜና ተሰማ። የአሜሪካና ኢራን ለ2 ሳምንታት የሚዘልቅ የተኩስ አቁም ስምምነት አደረጉ የሚል ነበር። በዚህ ስምምነትም ኢራን የዘጋችውን የሆርሙዝ ሰርጥን ከፈተች። በቀጠናው ለ39 ቀናት የቆየው ውጥረትም ረገበ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስምምነቱን ካበሰሩ በኋላ ረቡዕ ዕለት ነዳጅ በ15 በመቶ በመቀነስ 1 በርሜል $92 ገባ። ይህ ስምምነት ከመካከለኛው ምስራቅ ሀገራት አልፎ በመላው ዓለም የፈጠረውን የኢኮኖሚ ቀውስም ማረጋጋት ጀመረ። ነገር ግን ይህ እፎይታን የፈጠረው የተኩስ አቁም ስምምነት አንድ ቀን ሳይሻገር መረበሽ ጀመረ። ረቡዕ ዕለት አሜሪካና ኢራን የተኩስ አቁም ላይ መድረሳቸውን ተከትሎ የሚፈጸሙ ጥቃቶች ቢቆሙም እስራኤል ግን በሊባኖስ ላይ ጠንካራና ግዙፍ ድብደባዎችን ፈጸመች። በዚህም የተነሳ የሂዝቦላ አዛዥን ጨምሮ 180 በላይ ሰዎች መሞታቸው ተሰምቷል። የኢራን አብዮታዊ ዘብ በበኩሉ እስራኤል በሊባኖስ ላይ የምትፈጽመውን ጥቃት በአስቸኳይ ካላቆመች ጸጸት የሚያስከትል ምላሽ እሰጣለሁ ብለዋል። ሌላው ለ2 ሳምንታት ተኩስ ለማቆምና ሆርሙዝን ለመክፈት የተደረሰው ስምምነት ላይ ውሃ እየጨለሰ ያለው አሜሪካም ኢራንም እስራኤልም የጦርነት ድል አድራጊ መሆናቸውን የመግለጽ ሽሚያ ውስጥ መግባታቸው ነው። ይህን ተከትሎ መቀነስ አሳይቶ የነበረው የነዳጅ ዋጋ ዳግም ጭማሪ እያሳየ ዓለምም ወደ ቀደመ ስጋትና ውጥረት የተመለሰ ይመስላል። በበርሜል $92 ገብቶ የነበረው የነዳጅ ዋጋ በዓለም አቀፍ ገበያ ብሬንት ድፍድፍ ነዳጅ በበርሜል 2.2 በመቶ ጭማሪ በማሳየት $96.7 ገብቷል። በአሜሪካ ገበያ ደግሞ ከዚህ ከፍ በማለት በ2.8 በመቶ በመጨመር $96.99 ገብቷል። የፓኪስታኗ ኢስላም አባድ ከተማ በቀጣይ የሁለቱን ሀገራት አመራሮች አገናኝታ ታሸማግላለች። ውጤቱ ምን ይሆናል የሚለውን ደግሞ እነ አሜሪካ፣ እስራኤልና ኢራን ብቻ ሳይሆኑ ዓለም በጉጉት የሚጠበቀው ነው። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ኢራን በሊባኖስ ጥቃት ምክንያት የተኩስ አቁም ስምምነቱን እንዳትጥስ አስጠንቅቀዋል። ኢራን በሊባኖስ በደረሰው ጥቃት ተጎጂ ነኝ ብላ ካመነች እና በዚህም ድርድሩን የሚያሰናክል ነገር ካደረገች ምርጫው የሷ ነው። አሜሪካ ግን በተኩስ አቁም ስምምነቱ ውስጥ ያስቀመጠቻቸው ነጥቦች ከሊባኖስ ጥቃት ጋር በፍጹም የሚያያይዝ ነገር የለም። ይህ ድርድር እንዳይከሸፍ ኢራን ጥንቃቄ ብታደርግ ጥሩ ነው ሲሉ ተሰምተዋል። ኢራን አይካለች፣ ግን ገደብ የሌለው ምርጫ አላት። በቀጣይ ኢራንንና አሜሪካን የሚያደራድሩት የፓኪስታኑ ጠቅላይ ሚኒስትር ሼባዝ ሻሪፍም አሜሪካም ሆነች ኢራን የተኩስ አቁም ስምምነቱን እንዲያጸኑና በኢስላም አባድ የሚደረገው ድርድር በቀጠናው ዘላቂ ሰላም እንዲያስፍቅ ጥሪ አቅርበዋል። የኢራኑ ፕሬዝዳንት መሱድ ፔዘሽኪያንና የአሜሪካ ፕሬዝዳንት ዶናልድ ትራምፕ በተኩስ አቁም ላይ በመድረሳቸውና የሁለቱም ሀገራት ተወካዮች ለሚሳተፉበት በኢስላም አባድ የሚካሄደው በቀጣይ ንግግሮች ዙሪያ አድማቆት አለኝ። ይህ የተኩስ አቁም ስምምነት መጀመሪያው እርምጃ ነው። የኛ እውነተኛ መደረሻ ግን ዘላቂ አስተማማኝ ሰላም እንዲሁም የልማትና የብልጽግና እድገት ነው። እስራኤል በሊባኖስ ላይ ጥቃት በመፈጸም የተኩስ አቁም ስምምነቱን እያሰናከለች ነው በሚል ወቀሳ ከየአቅጣጫው የተሰነዘረባት ሲሆን እስራኤል በበኩሏ ጥቃት የፈጸምኩት ሂዝቦላ ላይ ነው፣ ከተኩስ አቁም ስምምነቱ ጋር አይገናኝም እያለች ነው። ኢራን ግን ስምምነቱ ህዝቡንም ይቃተታል እያለች ነው። የሆነ ሆኖ ቀጠናው ቀጣይ የጸጥታ ሁኔታ ነገ የሚጀምር በሚጠበቀው የኢስላም አባዱ ድርድር ውጤት የሚወስን ይሆናል። ቤተሰቦቻችን ፈቅዳችሁ አብራችሁን ስለቆያችሁ ምስጋናችን ከፍ ያለ ነው። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቸር ያቆየን።